እንዳትናቁ ከፈለጋችሁ እግዚአብሔርን አክብሩ። እውነቴን ነው የምነግራችሁ። ሰዎች እንዲያከብሯችሁ ስለለፋችሁ አያከብሯችሁ። እግዚአብሔርን ካከበርን ግን ምንም ሳንናገር ያስከብራል። ሰዎች እንዲያከብሩን ግን ጓደኛ በማደራጀት በማስፈራራት ምን በማለት ማክበር አይቻልም። ሰው ተገዶ ካከበረ ዞር ብሎ ያዋርዳል። ወዶ ካከበረ ግን ክብሩን የሚቀንስበት የለም። ስለዚህ ምንድን ነው መወደድ፣ ባለሟልነት፣ ግርማ የሚሰጠው እግዚአብሔር መታየትን፣ መደመጥን፣ መፈራትን፣ መወደድን፣ መከበርን፣ መዘመድን፣ ዘመድ መባልን፣ በየሄዱበት ወዳጅ መባልን የሚሰጥ እግዚአብሔር ነው። በየሄዱበት መጠላት የሚመጣው ደግሞ ከየት የተነሳ ነው? እግዚአብሔርን ሳናከብረው ስንቀር የሄድንበቱን ይጠላል። እንኳን የውጭ እቤት ያለ ሰው ይጠላል። እግዚአብሔር ቅዱስ ዳዊት እግዚአብሔርን አላከብር ሲል የገዛ ልጁ እንዲያዋርደው ነው ያደረገው። የገዛ ልጁ እግዚአብሔርን ባከበረበት ጊዜ ግን ጠጠር ይዞ ይፈራ ነበር። ዳዊት ጠጠር ይዞ ይፈራል እግዚአብሔርን ይዞ። እግዚአብሔርን አላከብር ሲል የወንድ ሚስት ሲቀማ ደግሞ ሰራዊት ይዞ ተናቀ፣ ቤተ መንግሥት ይዞ ተናቀ። እግዚአብሔርን ይዞ ሳለ በግ ጠባቂ እያለ ይከበር ነበር። አስከብሮታል ከበግ ጠባቂነት አንስቶ። እግዚአብሔርን አላከብር ሲል ደግሞ ዙፋን ይዞ ዘውድ ደፍቶ ተዋረደ። ስለዚህ የሚያስከብረን እግዚአብሔርን መያዝ ወገኖች። እግዚአብሔርን ይዘን ከዞርን የትም እንከበራለን።